የአዶናይ መሸለም የአዶናይ ስግጥ ፍምስ ማለት በየእምነት ቦታው እየገባ ነው ያጀማ ጴንጤውም ሙስሊሙም ጴንጤውም ኦርቶዶክሱም መሰገጥ ማለት እያሉ እየተነተኑ ነው የሚገኙት ይሄ ልጅ ከመጣውዲ እናንተ ኢትዮጵያኖች አንድ የሆናችሁበት የተዋደዳችሁበት ፍቅራችሁን የገለጻችሁበት አጋጣሚ ነበረ ግን ያው እያንዳንዱ ሰው አንድ አይነት አረዳድ ሊረዳ አይችልም ማንንም ሰው የጭንቅላቱን ያክል ነው መረዳት የሚችለው ምክንያቱም ከዛ በላይ ፈጣሪ ማያስጨንቅም የሰው ልጅ አንድ ጠባብ ጭንቅላት ያለው ሰው የበዛች ጠባብ ጭንቅላት ታስረዱታላችሁ ሰፋ አርጎ ማሰብ የሚችል ደግሞ ራሱ አናላይዝ ያደርጋል በጭንቅላቱ ማለት ነው ስለዚህ አንዳንድ ሰዎች በቃ አንዳንድ እዚህ ግባ ማትላቸው አገርን አንድ ማረግ ያልቻሉ ፍቅር መስበክ ያልቻሉ ጦርነትን ማስቆም ያልቻሉ ረሃብን ማስቆም ያልቻሉ ስራን ባህል ማድረግ ማስቀጠል ያልቻሉ ሰዎች ዛሬ አዶናይ እንደዚህ ያለ ብለው ሁሉም ምሁር ነኝ ያሉትም በርግጥ ምሁር ባለበት ሀገር በጣት አይፈረም አይደል ወይ ደግሞ አዋቂ ባለበት ሀገር የማያነብ ቁጥር 89 አይደርስም ነበር ምሁር ነኝ ያሉ ሰዎች አዋቂ ነን ያሉ ሰዎች ወጥተው ስግጥ ምንድነው ፍምስ የሚለው ፕሮግራም ቱራ ያደርግም በኢትዮጵያ ምድር ላይ ስለዚህ መከልከል አለበት መንግስት መከልከል አለበት ምናምን ብለው አንዳንድ ምሁር ነኝ የተባሉ መንግስት የሚጠቀምባቸው ሰዎች አሉ ይሄ ከነሱ የመጣ ንግግር አይደለም በርግጥ እኔ እርግጠኛው የምነግራችሁ ከጨቅላው መንግስታችሁ ከአብይ አህመድ የተላከ መልእክት ነው እኔ ከተናገርኩ ይነቃብኛል እናንተ ተናገሩልኝ ብሎ እነሱን እንደላከ ይገባናል ግን አዶናይ ግን በጣም ብልጥና ስማርት ስለሆነ አይ በቃ እቺን ቃል አንጠቀም ብዙ ሰዎችን ያስቀየመ ነው ምናምን ሲል ወጣቱ እንደማያቆም እቺን ስግጥ ፍምስ የምትለው ንግግር እንደማያቆም በደንብ ነው ማረጋግጥላችሁ ሌላው ኢትዮጵያ ውስጥ ድሮ ምን ነበር መሰላችሁ አሁንም ቢሆን አለ አዶናይ ከመጣ ትንሽ የሚቀየር ነገር ይኖራል ብለን ተስፋ እናደርጋለን እንጂ አባቱ ሞቶበት አንድ ወጣት አባቱ ሞቶበት ሶፊት ማልቀስ የማይችል እኮ ነው ኢትዮጵያ ወጣት አፍሮ ሶፊት ሼም ይዞት ማለት ነው አፍሮ በቃ ይሄ አይናፋርነቱ ወደ በሽታ ሂዶ አባቱ ሞቶበት ተንከራቶ ያሳደገው አባት ሞቶበት ለማልቀስ ሼም የሚይዘው የሚያፍርበት ሀገር እኮ ነው አይደል እንዴ ያላችሁ ሀገራችሁ ያን ለመቅረፍ የመጣን ሰው ምቀኝነትን ለመቅረፍ የመጣን ሰው ህዝብን አንድ ለማድረግ የመጣን ሰው እነሱ አወቀን ያሉት ተማርን ያሉት አልፈን ይደናል ያሉ ሰዎች ያላስተካከሉትን ነገር ይሄ ህፃን ልጅ የልጃቸው ልጅ የሚያክል ልጅ መጥቶ ኢትዮጵያን አንድ ማድረግ ፈልጋለሁ ደሞ ከመሰረቱም እንደዛ ያለን የመጣው እዚህ ተወለድኩ ይበል እንጂ አባቱ ምንድናቸው እናቱ ምንድናቸው የየትኛው ብሔር ናቸው ሁላችሁም አጣቋቸው ግን እንዴት እንደማንኛውም ክልል ትግራይ ብሔረሰቦች አሉ ለማታቁ ሰዎች ማለት ነው ይሄ ልጅ እንደዛ ብሎ ሲመጣ ለምሳሌ አሁን በጣም ከአባባሎች ሁሉ በጣም ውስጤን እንትን ያደረገው ነገር ልንገራችሁ አንድ ሰው ከፍ ብሎ ስታዩ ማጨብጨብ ልመዱ ማድነቅ ልመዱ እንደገና ደግሞ ቆንጆ ነሽ ስትባይ አረ ዛሬ እኮ ዝም ብሎ ምናምን ነገር አትሸማቀቂ ኮንፊደንስ ይኑራችሁ ለምንድን ነው እንደዛ የሚለው ይሄ ልጅ ኢትዮጵያ ላይ ያየው ነገር ይመስላችኋል ይሄን ነገር አይደለም በምዕራቡ ዓለም የ10 አመት ልጅ የሰረቀው ነገር የለም የቀጠፈው ነገር የለም አይንህ ላይ ተክሎ ነው የሚናገረው ያለ ምንም ሼም ማለት ነው ይሄ ልጅ የትም ቦታ ቢሄድ ማንንም ሰው በሱ ላይ ኮንፊደንስ አለው ማንንም ሰው ኃላፊነት ሊሰጠው ይችላል ይሄ እንደዚህ ይያልክ እንደዚህ እየተጠማዘዝክ መናገር የምትፈልገው ነገር በቃኛ ያሳለፍነው ነገር ሌሎች ወጣቶች ማሳለፍ የለባቸውም በቃ መስተካከል አለበት ነው ይሄ ጠምዝዘው ነገር ፈትለው ነገር ሰንጥቀው ፈጣሪን አትፍራ ማለት ነው እንዴ ፈጣሪን የምትፈራው ለራስህ እኮ ነው ፈጣሪን የምትፈራው ለራስህ ነው ቁርአን የምትቀራው ለራስህ ነው ለማንም አይደለም ማንም ለማንም ፈጣሪን አይፈራም ለራስህ አትበል ሰላት የምትሰግደው ለራስህ ነው ለማን
ማንም በማንም ነፍስ ሁሉም ነፍስ በሰራችሁ ትጠየቃለች ይለለን ለዲናችን ስለዚህ ለማን ብለ ነው አንተ ማንም በጉዲ ነገር ስጠመዝሱ ለምን ተሸለመ መንሱር ጀማል ኤሬቻ ላይ ማን ነው ቀይ ባህር ላይ ኤሬቻና ከብራለን ይለለን እንደ ሙስሊም ሆኖ ቀይ ባህር ደግሞ የአፋር ነው አፋር ደግሞ 100% ሙስሊም ነው የትኛው ቀይ ባህር ማን ነው ኤሬቻ ነው ሙስሊም የሚያከብረው መጀመሪያ ጽዳት ከራስ ይጀምራል ራሳችሁን አጽዱ መጀመሪያ የራሳችሁን መሐይም አስተምሩ መጀመሪያ እነ መንሱር ጀማል 100 ግራም 1 ኪሎ ነው ብለው የሚያወሩት አብይን ነፍሰ ገዳይ ነው ብሎ መጥራት ሲገባው ሎሬት ለማለት ደግሞ ሮሌት አለ አረ ሎሬቶች እንዳይሰሙ የተማሩት ስለዚህ ጽዳት ከራስ ይጀምራል መጀመሪያ ራሳችሁን አጽዱ ከዛ በኋላ ቃላት ተሰነጣጥቃላችሁ አዶናይ ብልጥ ነው እቺን ቃል አንጠቀምና ምን አለ ወጣቱ ግን አያቆም በቃ ይሰግጣል ይፈምሳል አለቀ ነገሩ መጀመሪያ ነገር ህዝብን አንዳርጉ ረሃብን ካገር አባረሩ በየቱቦ ስር የወደቁ የልጆች እናትን አንሱ ረመዳን ምድር ኩፍር የሚገቡትን እስልምናን እየለቀቁ ያሉትን መልሱ ከዛ በኋላ ወደ አዶናይ ተመጣላችሁ አዶናይ ኦርቶዶክስ እኮ ነው ሙስሊም አይደለም አንድ ሙስሊም ተነስቶ እንደዛ ቢል እንዴት ምናምን ነገር ልትሉም ትችላላችሁ ትንሽ ምክንያታዊ ሊሆን ይችላል ይሄ ልጅ ክርስቲያን ነው ምን አገባችሁ የፈለገውን ይናገር መንሱር ጀማል ኤሬቻን እናከብራለን ይለል እንዴ እክትላጥ የሚያረጉ ሙስሊም ወንድሞች አሉ አይደል እንዴ እነሱን ለምን አትመልሱም እንድንናገር አታርጉ እናንተ ጋር ስትጮሁ ጮኸን መጨረሻ ላይ 1.5 ህዝብ ሲያልቅ አፋችሁን ዘግታችሁ በራችሁን ዘግታችሁ ልክ ምንድነው የምትባለው እቺ እስስት ነጭ ከለር ስታይ እንደምትጠፋ እንደዛ ነው የጠፋችሁት ኦኬ አመሰግናለሁ